ቅዱስ ዳዊት እናት ማን ትባላለች? ሀ ሔዋን፣ ለ ሁብሊ፣ ሐመሮሃ ኤልሳቤጥ፣ መ እሴይ። ትክክለኛው መልስ ለ ሁብሊ ነው። የሚያዝያ 6 ስንክሳርን ይመልከቱ። ጥያቄ ቁጥር 11 ነሐሴ 24 ቅድስት ቤተ ክርስቲያን የአባታችን የአቡነ ተክለ ሃይማኖትን ምን ታከብራለች? ሀ ልደት፣ ለ ፍልሰታቸውን፣ ሐመርሃ የተአምር በዓላቸው፣ መ ዕረፍት። ትክክለኛው መልስ መ ዕረፍት ነው። ነሐሴ 24 ቀን የአባታችን የአቡነ ተክለ ሃይማኖት ዕረፍታቸው ነው። ጥያቄ ቁጥር 12 ነሐሴ 26 ቅድስት ቤተ ክርስቲያን የአባታችን የአቡነ ሀብተ ማርያምን ምን ታከብራለች? ሀ ፍልሰት፣ ለ ጽንሰት፣ ሐመሮሃ ዕረፍት፣ መ የተአምር በዓላቸው። ትክክለኛው መልስ ለጽንሰት ነው። በዚህች ቀን ቅዱስ አባታችን አቡነ ሀብተ ማርያም ጽንሰታቸው ነው። የነሐሴ 26 ስንክሳር ይመልከቱ። ጥያቄ ቁጥር 13 ስለ ክርስቶስ ፍቅር ከጫጉላ ቤት ወጥቶ የመነነው ሙሽራው ጻድቅ ማን ይባላል? ሀ ጻድቁ ሀብተ ማርያም፣ ለ ጻድቁ አቡነ አረጋዊ፣ ሐመሮሃ ጻድቁ ገብረ ክርስቶስ፣ መ ጻድቁ ገብረ መንፈስ ቅዱስ። ትክክለኛው መልስ ሐመሮሃ ጻድቁ ገብረ ክርስቶስ ነው። የግንቦት 14 ስንክሳርን ይመልከቱ። ጥያቄ ቁጥር 14 ሞትን ሳያይ በእሳት ሰረገላ የተነጠቀው ማን ነው? ሀ ነቢዩ ኤልያስ፣ ለ ሙሴ፣ ሐመሮሃ አብርሃም፣ መ ኤልሳ። ትክክለኛው መልስ ሀ ነቢዩ ኤልያስ ነው። ጥያቄ ቁጥር 15 ቅዱስ ሚካኤል ያጠመቃት ከሦስት ነገሥታት መከራን የተቀበለች ከብዙ ተጋድሎ በኋላ በእባብ ተነድፋ ሰማዕት የሆነች ቅድስት። ሀ ቅድስት ዮስቴና፣ ለ ቅድስት ሳራ፣ ሐመሮሃ ቅድስት ክርስቲና፣ መ ቅድስት መሪና። ትክክለኛው መልስ ሐመሮሃ ቅድስት ክርስቲና ነች። የነሐሴ 15 ስንክሳርን ይመልከቱ።